ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። በብዙዎቻችሁ ጥያቄ መሰረት ከዛሬ ጀምሮ ለ30 ቀናት ግራፊክስ ዲዛይን ምንድን ነው የሚለውን በቲዮሪ እና በፕራክቲስ ጭምር አብረን የምናየው ይሆናል። ዛሬ እንግዲህ በይፋ ክላሳችንን እንጀምራለን። ይህ ኮርስ ከሌሎቹ ኮርሶች ለየት የሚያደርገው ይህን ስልጠና ለመውሰድ ምንም አይነት ፒሲ ያስፈልጋችሁ እጃችሁ ላይ ባለው ስማርት ስልክ ኮርስ መውሰድ ትችላላችሁ። እንዴት ነው በስልክ ብቻ ተምረን ብቁ ግራፊክስ ዲዛይነር መሆን የምንችል የሚለውን በቀጣይ በምሰራላችሁ ቪዲዮ አብረን የምናየው ይሆናል። እሺ እኔን ለማታውቁኝ ያዕቆብ ጃምቦ እባላለሁ። ፉል ታይም ግራፊክስ ዲዛይነር ነኝ፣ ኮንተንት ክሬተር ነኝ። ማንኛውም ጥያቄ ካላችሁ ከስር ማስቀመጥ ትችላላችሁ። ወደ ክላሳችን ከመግባታችን በፊት ግን በጣም ይቅርታ መጠየቅ ፈልጋለሁ። ምክንያቱም ክላሳችን እንጀምራለን ባልኩበት ቀን ስላልጀመርን ማለት ነው። ይቅርታ ካረጋችሁልኝ እንግዲህ ወደ ክላሳችን እንገባለን። በዛሬው ቀን የምናየው ያወጣሁትን ሮድማፕንና ለዚህ ስልጠና የሚያስፈልጉን ሶፍትዌሮች የማሳያችሁ ይሆናል። ይህንን ስልጠና ለመውሰድ ሁለት አይነት ሶፍትዌሮችን እንጠቀማለን። አንደኛው ሶፍትዌር የስልክ አፕሊኬሽን ነው፣ ፒክስል ላብ ይባላል። ሁለተኛው ደግሞ አብዛኞቻችን የምናውቀው የኮምፒውተር ሶፍትዌር አዶፔ ፎቶሾፕ ነው። እነዚህን ሁለት ሶፍትዌሮችን በመጠቀም ኮርሱን መውሰድ ትችላላችሁ ማለት ነው። ሁለተኛ ደግሞ የማሳያችሁ ያወጣሁትን ሮድማፕን ነው። ያወጣሁትን ሮድማፕ አጠቃላይ ይዘቱ ይህ ስልጠና ምን ነገሮችን በውስጥ እንዳካተትና በምን አይነት መልኩ ክላሳችን እንደምንቀጥል በዚህ በ30 ቀን ውስጥ ምን አይነት ስራዎችን አብረን መስራት እንደምንችል የማሳያችሁ ይሆናል። ኮርሱ የሚቆየው ለአንድ ወር ወይም ደግሞ ለ30 ቀናት። በዚህ 30 ቀናት ውስጥ እንግዲህ ብቁ ግራፊክስ ዲዛይነር እንደምትሆኑ ምንም ጥርጥር የለኝም። ያወጣሁት ሮድማፕ ይህንን ይመስላል። ከምናያቸው ነገሮች ውስጥ አንደኛው ግራፊክስ ዲዛይን ቲዎሪ፣ ከለር ቲዎሪ፣ ፒክስል ላብ ቱልስ፣ አዶፔ ፎቶሾፕ ቱልስ፣ ዲዛይን ፕሪንሲፕል እና በመጨረሻም ደግሞ የፖርትፎሊዮ አዘገጃጀትን እናያለን። እነዚህን ነገሮች አጠር ባለ በቲዎሪ መልክ ካየን በኋላ ቀጥታ ወደ የት ነው የምንገባው? ወደ ፕራክቲስ ነው የምንገባው። በፕራክቲስ ደግሞ ከምናያቸው ነገሮች ውስጥ አንደኛው ሎጎ ዲዛይን፣ የፖስተር አሰራር፣ ሶሻል ሚዲያ ፖስት፣ ዩቲዩብ ተምኔል፣ ቢዝነስ ካርድ ዲዛይን፣ ሜኑ ካርድ ዲዛይን እና ሌሎች ነገሮችንም የግራፊክስ ዲዛይን ታይፖች የሆኑትን ነገሮች በሙሉ አብረን እየሰራን የምናይ ይሆናል ማለት ነው። ከዛ በተጨማሪም ደግሞ አንድ የከፈትነው የቴሌግራም ግሩፕ አለ። እዛ ላይ እንወያያለን፣ የሰራችሁትን ስራዎች እንገመግማለን፣ ሚስተካከል ነገር ካለ እንነግራችኋለን። የምንሰጣችሁ ኤክሰርሳይዞች ይኖራሉ፣ ላይቭ ሴሽኖች ይኖሩናል። በተጨማሪም ደግሞ ቤተሰባዊ ኮሚኒቲ ይኖረናል ብዬ ተስፋ አድርጋለሁ። ይህንን ክረምት እንግዲህ አንድ ስኪል ኖራችሁ ታልፉታላችሁ ማለት ነው። ይህንን ኮርስ ለመውሰድ ከኔ ምን ይጠበቃል ብላችሁ ከጠየቃችሁኝ ከእናንተ የሚጠበቀው አንደኛው ኢንተረስቱ ሊኖራችሁ ይገባል። ይሄ አንደኛው ፕሪንሲፕል ነው። ፍላጎቱ ከሌላችሁ ገንዘብ እንደሚገኝበት ብቻ አውቃችሁ ወደዚህ ሙያ ከገባችሁ የትም ልትደርሱ አትችሉ። መጀመሪያ ኢንተረስቱ ፍላጎቱ እንዳላችሁ ማረጋገጥ አለባችሁ። ሁለተኛው ደግሞ ስማርት ስልክ ነው። መግቢያ ላይ እንደነገርኳችሁ አብዛኛዎቹን ስራዎች የምንሰራው በስልክ ስለሆነ አሪፍ ስትሪንግዝ ያለው ስልክ ሊኖራችሁ ያስፈልጋል። የግድ ፒሲ ያስፈልጋችሁ። በፒሲም የምንሰራቸው ስራዎች ስላሉ ፒሲ ያላችሁ ደግሞ የፒሲያችሁ ራም ከ8 ጂቢ በላይ ቢሆን ሳይጨናነቅባችሁ ትሰሩበታላችሁ። ሶስተኛውና የመጨረሻው ደግሞ በትኩረት መከታተል ነው። እስካሁን በዚህ ሙያ በቆየሁባቸው ጊዜያቶች አብዛኛው ሰው ቲዎሪ የማወቅ ብዙም ፍላጎት የለውም። ቀጥታ ወደ ፕራክቲስ ነው መግባት የሚፈልገው። ይሄ ደግሞ በጣም ትልቅ ስህተት ነው። ስለምንሰራው ነገር ምንም አይነት እውቀቱ ከሌለን ምንም ነገር ልንሰራ አንችል። መስራት ብንችል እንኳን ሰው የሰራውን ነገር ነው ኮፒ እያደረግን የምንቀጥለው። የራሳችንን ክሬቲቪቲ የሆነ ነገር እንዳንሰራ ነው የሚያደርገን። በጣም በትኩረት እንደተከታተሉኝ ይፈልጋሉ። በዚህ ነገር ከተስማማን አብረን መቀጠል እንችላለን ማለት ነው። በመጀመሪያ ክላሳችን የምናየው ኢንትሮዳክሽን ቱ ግራፊክስ ዲዛይን። ግራፊክስ ዲዛይን ምንድን ነው የሚለውን እናያለን። ምክንያቱም አንድ ሰው ግራፊክስ ዲዛይን ምንድን ነው ብሎ ቢጠይቀን ግራፊክስ ዲዛይን ማለት እንዲህ ነው ብለን መመለስ መቻል አለበት። ግራፊክስ ዲዛይን ራሱ ምንድን ነው? ታይፖች ውስጥ ምንድን ናቸው? አንዳንድ ሰው ግራፊክስ ዲዛይን የቸርች ፖስተር ብቻ መስራት የሚመስለው ሰው አለ። የፊልም ፖስተር ብቻ መስራት የሚመስለው ሰው አለ። ሎጎ ብቻ መስራት የሚመስለው ሰው አለ። እነዚህ ነገሮች የግራፊክስ ዲዛይን ታይፖች ናቸው እንጂ ራሱ ግራፊክስ ዲዛይን አይደሉም። ታይፖቹን ማወቅ መቻል አለበት። ከዛ በኋላ ደግሞ ለምን እንደሚያስፈልግም ማወቅ መቻል አለበት። አንድ ሰው የሚነሳው ከምንድን ነው ማለት ነው? ግራፊክስ ዲዛይን ምንድን ነው ከሚለው ይነሳል ማለት ነው። ግራፊክስ ዲዛይን ምንድን ነው የሚለውን ጥያቄ መመለስ የማይችል ሰው ስለ ግራፊክስ ዲዛይን ምንም አይነት ሂንት ወይም ደግሞ ፍንጭ የሌለው ሰው መጀመሪያ ማድረግ ያለበት ነገር ዋትስ ግራፊክስ ዲዛይን ከሚለው መጀመር አለበት ማለት ነው። አንዴ ወደ አዶቤ ፎቶሾፕ በኢሉስትሬተር ወይም ደግሞ ወደ ፒክስል ላብ አይደለም መሄድ ያለበት። ይሄ ከባድ የሆነ ሚስ አንደርስታንዲንግ ነው የሚፈጥረው። ግራፊክስ ዲዛይን ምን እንደሆነ ሳታውቁ ወደ ቱሎቹ መግባት ትልቅ ስህተት ነው ማለት ነው። መጀመሪያ ግራፊክስ ዲዛይን ምንድን ነው የሚለውን መረዳት መቻል ማወቅ አለባችሁ ማለት ነው። በተጨማሪም ደግሞ የምናየው ከለር ቲዮሪ ነው።
ከለር ቲዮሪ ለግራፊክስ ዲዛይን በጣም ወሳኝ ነገር ነው። ብዙ ጀማሪ ዲዛይነሮች ሚስ የሚያደርጉት እዚህ ጋር ነው። ለአንድ ዲዛይን ከ5 እስከ 8 በላይ ከለሮችን ይጠቀማሉ። ይሄ ደግሞ ስራችንን ሳቢ እንዳይሆን ያደርገዋል። በዚህ ርዕስና ግራፊክስ ዲዛይን ምንድነው በሚለው በሌላ ክፍል በሰፊ የምናየው ይሆናል። ይሄ የመጀመሪያው ስቴፓችን ነው። በዚህ መልኩ እንቀጥላለን ማለት ነው። ይሄንን ሮድ ማፓችንን ነው እየነገርኳቸው ያለሁት እንጂ ዲቴል ገብቼ አይደለም እየነገርኳቸው ያለሁት። እነዚህን ነገሮች በሌላ ክፍል በሰፊው የምናየው ይሆናል። በቀጣይ ክላሳችን ደግሞ የምንጠቀምባቸውን ሶፍትዌሮች ከየት ማግኘት እንደምንችልና ኢንተርፌሱ ምን እንደሚመስል የማሳያችሁ ይሆናል። በቀጣይ እስከምንገናኝ ፒስ።